እንዴት ናችሁ? ሰላም ናችሁ? አማን ነው? ሁሉ መልካም፣ ሁሉ ሰላም። እንግዲህ በአዲስ አካውንት መጥተናል። ያኛው ለጊዜ ፖዝ አድርገነዋል። ምንድነው ዛሬ የማቀርብላችሁ ሀሳብ፣ ይሄ ሀሳብ በህይወታችሁ የሚሰራ ከሆነ እኔ ፎሎ ታደርጉኛላችሁ፣ በህይወታችሁ የማይሰራ ከሆነ ግን ስክሮል ታደርጉኛላችሁ። ችግር የለውም፣ ፎሎ ሳታደርጉኝ ማለት ነው። ምንድነው ጥያቄን በእኔ ህይወት ልንገራችሁ። እኔ ለምሳሌ በአንድ ወር ውስጥ የምተምነው ብር አለ። በተለይ ተቀጣሪ ለሆናችሁ ሰዎች ይመለከታችኋል። በአንድ ወር ውስጥ ለቤት፣ ለትምህርት ቤት፣ ለተማሪዎች ምናምን ብዬ የማስቀምጠው ብር አለ። ለምሳሌ 10 ብር አድርጌ ላስቀምጥላችሁ። 10 ብር ነው በወር ውስጥ እኔ እስከ ዛሬ ወር ልፈጅ የምችለው 10 ብር ነው ብዬ አስቀመጥኩኝ። ልክ የዛሬ ወሩ መጨረሻ ላይ ስደርስ ወደኋላ ያወጣሁትን ወጪ ካልኩሌት ሳደርገው 30 ብር ይሆናል። which means 300 እጥፍ ማለት ነው። እኔ አውቀዋለሁ ማገኘው 10 ብር ነው ብዬ ቁጭ አድርጌያለሁ። ወሩ መጨረሻ ላይ ግን ይሄን ያህል ብዬ ወጪን ካልኩሌት ሳደርገው 30 ብር ይሆናል። ስለዚህ ብዙ ጊዜ ነው በተደጋጋሚ ይሄ ነገር የሆነብኝ። በምንድን ነው? በአንዴ ብቻ አይደለም፣ በጣም ረዥም ጊዜ እንደዚህ ነው እየሆነብኝ ያለው። በቃ እኔ ጥሪቴ ካልኩሌት አድርጌ ጥግ ድረስ ይህንን ነው የማገኘው። ለምሳሌ አንድ ተቀጣሪ 30 ብር ነው ደሞዜ ብሎ ካሰበ የ30 ብር እቅድ ነው የሚያቅደው። ይህንን ለዕቁብ፣ ይህንን ለቤት፣ ይህን ተቀማጭ፣ ይህን ምናምን ብሎ ቁጭ ያደርጋል። እንደዛ ብላችሁ ሳሉኝ 10 ብር ነው ማገኘው በቃ ብዬ ቁጭ አድርጌያለሁ። ልክ የዛሬ ወር ላይ ስደርስ 30 ብር ይሆናል እኔ የማወጣው ወጪ። ብሩ ኬት እንደሚመጣ እናውቅ እና ብዙ ጊዜ በህይወታችሁ እንደዚህ አይነት ነገር የሚሰራ ከሆነ በተለይ ተቀጣሪ የሆናችሁ ሰዎች 10 ሺህ ብር እየተቀበላችሁ የ10 ሺህ ብር ካልኩሌት አድርጋችሁ ወሩ መጨረሻ ላይ ግን ካልኩሌት ስታደርጉት 12 ሺህ ብር፣ 20 ሺህ ብር፣ 15 ሺህ ብር የሚመጣባችሁ ሰዎች አስባችሁ ታውቃላችሁ ብሩ ኬት እንደሚመጣ? ስለዚህ ብዙ ጊዜ እኛ የፊቱን ነው የምንጨነቀው፣ የኋላውን አናመሰግንም። ብዙ ጊዜ እግዚአብሔር በብዙ መከራ ውስጥ ሲያሳልፈን ቴንኪዩ የሚለውን ነገር አናደርግም። ሴጣን ምን ያደርገናል መሰላችሁ? ወደፊት የምንራመደውን ነገር፣ ወደፊት የምናየውን ነገር ጨለማና ብለርድ ያደርግብናል። ለምን? ይዘጋብናል ማለት ነው። እንድንጨነቅ ያደርገናል። የኋላውን እንዳናስተውል፣ ከእግዚአብሔር ጋር ታርቀን የፊቱን ረሃ እንዳናደርገው ጨለማ የፊቱን ብቻ ነው የሚያሳየን። እና እኔ ብዙ ጊዜ በጣም ብዙ ጊዜ በአሁኑማ እንደዚህ ነው ብዬ ካልኩሌትም አድርጌው የሚሰራልኝ ነገር ነው። ስለዚህ ስለ ወደፊቱ መጨነቅ አቁሜያለሁ። የሆነ ነገር ባቅድ የሚሰራ ከሆነ ይሰራል ብዬ ነው የምቀጥለው። ይሰራል አዎ ብዬ ነው የምቀጥለው። የዛሬ ወር መኪና ገዛለሁ አይደለም የምኖረው፣ እንደ አቅሜ እንደ ልኬ ነው ካልኩሌት የማደርገው። ግን በመሀል ላይ የሚመጡ ነገሮች አሉ ከልካችን ውጪ የሚጠይቁን አቅም። ያንን ነገር በአንድም በሌላ መንገድ ስናልፈው እናያለን በጣም ብዙ ጊዜ። ግንስ ለሰከንድ ቆመን አልፈነዋል እኮ ብለን አናመሰግንም። አልፈነዋል ብለን ቴንኪው አንልም። ለምን? ሴጣን በውስጣችን፣ ሴጣን በፊት ለፊታችን እየመጣ፣ ሴጣን በዙሪያችን ከቦ ስለሚቀጥለው ሲስተም ነው እኛን እንድናናውዝ የሚያደርገን እንጂ ስለ አለፈው ታሪክ እንድናመሰግን አያደርገንም። እና በህይወታችሁ እንደዚህ አይነት ነገር መጥቶ እንደዚህ አይነት ነገር ተከስቶ እስቲ ከዛሬ ጀምሮ አስቡትና ያለፈውን ታሪክ ይዩት። ይሄን ነገር አላልፈውም ብዬ አልፌዋለሁ፣ ግን አመስግኜ አላቅም፣ ግን አመስግኜው አላለፍኩ የምትሉት ነገር ካለ ዛሬ አመስግኑ ስላለፋችሁት ነገር። በህይወታችሁ ደግሞ እንደዚህ አይነት ነገሮችን የሰራ ከሆነ ፎሎ አድርጉ። አመሰግናለሁ።